የተባለው ነገር እንዳለው ነው ማለት ቀደም ሲል ከኋላ ኡስታዝ አዩብ ደርባቸው ባሉት ላይ መጠነኛ ልዩነትን ለመግለጽ ያክል ነው እኛ የተሰበሰበን ሐሳብ ወይም እሴት ልንጨምር የተዘጋጀነው ሰዎች የሰነዱ ምንነትና ለክብራችን የሚመጥን ሰነድ ማድረግ አለብን ብዬ አምናለሁ እንኳን ይቅርና የተመረጡ አንቀጾች ይቅርና ገና ከመነሻ ከከቨር ፔጁ ጀምሮ በበኩሌ ሐሳብ አለኝ ከርዕሱ ጀምሮ ከቁጥር አሰጣጡ ጀምሮ ሐሳብ አለኝ ለክብራችን የሚመጥን ሰነድ መዘጋጀት አለበት ቃለ ጉባኤን ያያዩት ነበር ቀደም ሲል መጋቢት ላይ ያደረጋችሁትን ስብሰባ ቃለ ጉባኤ ያያዩት ነበር የቃለ ጉባኤ የመጀመሪያ መግቢያ ላይ 2 ሳምንት ተሰጥቶን 3 ወር ፈጅቶ ያዘጋጀ ነው ይላል ይህንን የኢትዮጵያን ግዙፍ ማህበረሰብና ኡማ የሚወክልን ተቋም ሰነድ 3 ወር በፈጀ የለበለብ ስራ የሚወክል ፊገር ወይም ደግሞ ተቋማችን የሚመጥን ሰነድ ይወጣል ተብሎ አይገመትም ስለዚህ ከያንዳንዷ ከመግቢያው ጀምሮ ምናልባት እኔ በተዘጋጀሁበት ገና ዲፊኒሽንን ሳንጨርስ ሳምንታት ሊፈጅ ይችላል ዲፊኒሽን ላይ መግቢያ ላይ ያለው ላይ ብቻ ማለት ነው በከፊል አቃቸዋለሁ ሰነዶችን ብዙዎቹ የኔ ቃላቶች ናቸው በኋላ ዊዝድሮ ከማድረግ በፊት የነበሩ ቃላቶች ናቸው መቆራረጣቸው እንዳለው ነው ነገር ግን ስናስብ የምር እውነተኛ አንድነትን እውነተኛ ለዚህ ኡማ የሚጠቅም ነገር ያሰብን እስከሆነ ድረስ በጣም በርጋታና በስግነት መሰራት አለበት ከምንም በላይ በተለይ ይሄ ስብስብ ይሄ አንድነት እንዲመጣ በጣም ከፍተኛ ፍላጎት አለው የተከበሩ አባታችን ከየትኛውም ሰው በላይ ከየትኛውም በዚህ ከኢትዮጵያ ኡማ በላይ ይሄ አንድነትና ውህደት እንዲፈጠር ከማንም በላይ ዋጋ ከፍለዋል ከ2000 ጀምሮ እናስታውሳለን ደግሜ ማስታወስ አያስፈልግም በሟቹ ጠቅላይ ሚኒስትር ከአዲስ አበባ መጅሊስ ፕሬዝዳንትነት እስኪነሱ ድረስ ያበቃቸው ከዛ በኋላ በነበሩት ሂደት በሀገሪቱ ርዕሰ ብሔር ፊት ድረስ እኚህ ሰው አንድነት እያሉ የማይሆን እንትን ይፈልጋሉ ተብሎ በአደባባይ በመድረክ በከፍተኛ የሚሊኒየም ሴሬሞኒ ላይ በአገሪቱ ርዕሰ ብሔር ፕሬዝዳንት በፊት በቀድሞ የመጅሊስ ምክትል ፕሬዝዳንት እስከመዋረድ የደረሱበት ዋጋ የከፈሉበት ነው ይህ ከፍተኛ መስዋዕትነት የተከፈለበት የአንድነት ጉዞ በለብለብና በሩጫ ለሆነች ዓላማ ብቻ ለማሳካት ተብሎ በሚደረግ ሩጫ ትርጉም የሌለው ሰነድ መቅረብ አለበት ብዬ አላምንም ስለዚህ ትክክለኛ እኛ ከስብሰባ አጠራሩ ጀምሮ እኔ ራሴ 750 ኪሎ ሜትር ተጉዤ ነው ለዚህ ስብሰባ ስለመጣው ሌላ ባልደረባዬ 550 ኪሎ ሜትር ተጉዞ ለዚህ ስብሰባ ለመድረስ የመጣ ሰው አለ ስለዚህ ሩጫው አያስፈልግም ብያምናለሁ የኡነተኛ ሴት እንድንጨምር ከሆነ ግብአት እንድንለግስ ከሆነ በጣም በርጋታና በሰከነ መንገድ መደረግ አለበት የሚል እምነት አለኝ ስለዚህ አንድ ባንድ እያንዳንዷን ከርዕሱ ከከቨር ፔጁ ጀምሮ እያንዳንዷ ላይ ያለንን ሴት እንጨምራለን ማን ያጸድቀዋል የሚለውን ግን ራሱን የቻለ የህግ ማዕቀፍ አለው እሱ ላይ ሁለተኛው ውይይቱ ላይ ስንመጣ ድንጋጌው ላይ አንቀጹ ላይ አንድ ባንድ ስናነሳ አብሮ የሚነሳ ነጥብ ስላለው ያን ያነሳዋለው እንጂ ቃለ ጉባኤው ላይ እንደተባለው 3 ወር ስለፈጀነበት ቶሎ ብናጸድቀው ይሻላል የሚል አንድ ተከበሩ ሙያተኛ ሐሳብ ያነበኩ ነበር ገና የመጀመሪያው ሐሳብ ላይና እንዲህ ብሎ ነገር የለም ደረጃችን የመጠነ ለክብራችን የሚመጥን መሆን አለበት ብያምናለሁ ኡነተኛ የማይናወጥ አንድነት እንዲመጣ የተረጋጋና በብስለት የተሞላበት በመግባባት የተመሰረተ መሆን አለበት እንጂ በተባለው መንገድ እንደተራ አንድ ነጥብ ልጨምር ይሄ ደንብ ከሌሎች በተለየ ምናልባት በነጋሪት ጋዜጣ ሊታተም የሚችል ደንብ ነው ለክብራችን ለህዝብ ግንኙነትም ማሰብ አለብን ምክንያቱም እስከዛሬ ድረስ ደንብ የማውጣት ስልጣን የሚኒስትሮች ምክር ቤት ነው አሁን ግን በልዩ ሁኔታ ለኛ ተቋም ተሰጥቷል ቤተክርስቲያኗ በተከነት የምትተዳደርበት የራሷ ደንብ በነጋሪት ጋዜጣ ይታተማል በኃይለ ሥላሴ ጊዜ ስለዚህ ይሄ ደንብ የሚል ማዕረግ እስከተሰጠው ድረስ አሻሚ ቢሆንም ይወጣል ይወጣም የሚለው እስካሁን ባለው የህግ ሎ ሜኪንግ ፕሮሰስ አዋጅና ደንብ በነጋሪት ጋዜጣ ይታተማል ስለዚህ በነጋሪት ጋዜጣ ሊታተም የተሰናዳን ሰነድ በተባለው መንገድ ባናረገው ጥሩ ነው እንደ ከፍተኛ ቁም ነገር እንየው የሆነን ሴሬሞኒያል አናድርገው መስፈርቱን ለማሟላት ብቻ የሚደረግ ሂደት አድርገን እንዳናየው ነው አመሰግናለሁ